አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? ከኔ ጋር አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁበት ርዕስ ከዛ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ቤተሰብ። በጣም ነው የማመሰግነው ለምታበረታቱኝ፣ እጅግ አድርጌ አመሰግናለሁ። ዛሬ የመጣሁበት ርዕስ አዲስ ጀማሪዎች ያኔ ለመደመር ይመጡና ትክክለኛውን አደማመር አይደምሩንም ማለት ነው። ትክክለኛውን ሰብስክራይብ አያደርጉንም ማለት ነው። ዛሬ እሱንም ማሳያችኋለሁ። ዋና የመጣሁበትን ግን አለመደረጋችን መተዋወን ጠቅ አድርገውን ብቻ ይሄዳሉ። ከዛ ሰብስክራይብ መልስ ይላሉ ማለት ነው። እናንተ ደግሞ ትክክለኛውን አደማመር አለመደመራችሁ የምታውቁበትን ቦታ አሳያችኋለሁ ማለት ነው። ያኔ ቀጥታ ወደ ዩቱብ እንገባለን ማለት ነው። አሁን ይመጣሉ ነካ ነካ አድርገው ብቻ ጠቅ አድርገው ያኔ ደመርኩሽ ከሌ መልሽ ይላሉ ማለት ነው። በዛን ሰዓት ቆይ ቆጥራለ። ልክ ደግሞ ሲነጋ ደግሞ የለም ጠፋብኝ ማለት ቀነሰብኝ እንላለን ማለት ነው። ግን ደግሞ ያንን ሰው ትክክለኛ ስላልደመረንም ጭምር ነው ያን የሚቀንስብን ማለት ነው። እና ቀጥታ አሁን ያኔ ያሳያችኋለሁ እንዴት እንደሆነ። እኔ አሁን ትክክለኛ የደመረኝን ሰው አውቀዋለሁ። ትክክለኛ የደመረኝን ሰው በደንብ ነው የማውቀው ማለት ነው። ትክክለኛ የደመራችሁ ሰው ሰብስክራይብ የሚል ከላይ ይመጣላችኋል ማለት ነው። አዲስ ሰብስክራይብ ያኔ ያደረገንን ሰው እኔው ሰብስክራይብ የሚል ከላይ ይመጣላችኋል። ያኔ አዲስ የሚደምራችሁ ኖርማል ጠቅ ብቻ አድርጓችሁ ለሚሄደው ሰው ግን ያንን አይመጣም ብቻ ኮሜንት ይደርሳችኋል ማለት ነው። እና ትክክለኛውን አደማመር የደመራችሁ ሰው ኒው ሰብስክራይብ ብሎም ይመጣል። እንደገና ደግሞ የምታውቁበትን ቦታ አሳያችኋለሁ። በዛውም ደግሞ እንዴት እንደምትደምሩ አዲስ ጀማሪዎችም ሆናችሁ ነባሮችም ይሄን የምታደርጉት ለኛም ለእናንተም አይጠቅመንም ማለት ነው። ስለዚህ ያንን ሰውም መጥቶ ይደምራችኋል፣ ትክክለኛ አደማመር ይደምራችኋል። እናንተ ግን ሄዳችሁ ለዛ ሰው ሰብስክራይብ ያደረጋችሁ ምንም ነገር አይጠቅመውም። ትክክለኛውን ሰብስክራይብ ክሊክ ካላደረጋችሁት ማለት ነው ቪዲዮውን አይደርሳችሁም። የዛም ሰው ደግሞ የሰብስክራይብ መጠኑንም አይጨምርለትም ማለት ነው። ስለዚህ አሁን ቀጥታ ወደ ቪዲዮውን እንገባለን ማለት ነው። ወደ ዩቲዩብ እንገባለን፣ ወደ ቻናላችን እንገባለን ማለት ነው። አሁን ቀጥታ ወደ ዩቲዩብ ገባሁኝ ማለት ነው። ከዛ ምንድነው የምናደርገው እዚህ ጋር ነክቼ ወደ ዩቲዩብ ይገባለሁ ማለት ነው። በዚህ መልኩ ቀጥታ ወደ ዩቲዩብ እንደዚህ ያስገባኛል ማለት ነው። ያው እንደምትመለከቱት በዚህ መልኩ ይመጣልናል። እዚህ ጋር ኖርማል ቪዲዮአችንን ለቀቅናቸው ቪዲዮ ናቸው። ያው እንደማንኛውም ማለት ነው፣ እንደማንኛውም እንደምገቡ ነው የምትገቡት። እዚህ ጋር ሾርት አለ፣ እዚህ ጋር ላይቭ አለ፣ እዚህ ጋር ፖስት አለ እና በዚህ መልኩ እዚህ ጋር ነው አሁን የምናየው ማለት ነው። ትክክለኛ የደመረንን ሰው የምናየው እዚህ ጋር ነው። ይሄኛውን እንነካ። አሁን ይሄ በዚህ በቅርብ ሰሞን በዚህ ሰሞን የደመረኝ ሰው ነው እንደዚህ የሚመጣው። ብዙዎች የደመሩኝ አሉ፣ ግን ደግሞ የቅርብ ቀኑ እዚህ ጋር አምጥቶ ነው የሚያስቀምጠው ማለት ነው። ዝም ብሎ ጠቅ አድርጎን የሄደው ሰውና ኖርማል የደመረንን ሰው እናያለን ማለት ነው። አሁን ሰብስክራይብ እዚህ ጋር ይጨምርላችኋል። ጠቅ አድርጓችሁ የሚሄደውን ሰው ግን ደግሞ እንደነገ ደግሞ አታገኙትም ማለት ነው። ትክክለኛውን ክሊክ ያላደረጋችሁ ሰው እንደዛ ነው። በጣም ከባድ ነው። እና አሁን ቀጥታ ምንድነው የምናደርገው? እናያለን። ይሄኛውን እንነካለን። ይሄ ፕሮፋይላቸውን ነካ እናደርጋለን። ያው እንደምታዩ ነው። ትክክለኛውን የተደማመርኩት ቤተሰብ ነው ይሄ ማለት ነው። እዚህ ጋር አሁን ደምራኛለች፣ እኔም ደምሬያታለሁ ማለት ነው። እኔ ባልመልስላት ምንድነው የሚመጣው? እዚህ ጋር የእሷ እንትን ጥቁር ሆኖ ሰብስክራይብ የሚል ነው የሚመጣው እዚህ ጋር ማለት ነው። እነዚህ አሁን እኔ ደምረውኝ የደመርኳቸው ናቸው። እነሱ ደግሞ ደምረውኝ እኔ ያልመለስኩላቸውም። እኔ ያለመመለሴን በዚህ አውቀዋለሁ ማለት ነው። በዚህ ታውቁታላችሁ። አሁን እቺ ልጅ ትክክለኛውን አደማመር መታ ደምራኝ ነው ይሄ እንደዚህ እዚህ ጋር መጣት ማለት ነው።
እቺ አሁን እችኛዋ ልጅ ደምራኛለች። እኔ ግን ያው አልመለስኩላትም ማለት ነው። አሁን እኔ እሷን እመልስላታለሁ ማለት ነው። ቀጥታ ይሄኛው ፕሮፋይሏን ተጭኜ ገብቼ እኔም እሷ ትክክለኛው በደመረችኝ አደማመር እኔ እመልስላታለሁ ማለት ነው። እና በዚህ መልኩ ነው አሁን ኖርማል ደምሮኝ የደመርኩት ቤተሰብ ወይ ናቸው ማለት ነው። ትክክለኛ ያልደመራችሁ ሰው በዚህ ጋር አይመጣም ማለት ነው። ትክክለኛ የደመራችሁ ሰው ከላይ ኒው ሰብስክራይብ የሚል ይመጣል። ትክክለኛ የደመራችሁ ሰው ማለት ነው። ትክክለኛው ምኑ ማደማመር በዛ መለየት ትችላላችሁ። ኖርማል ጠቅ አድርጓችሁ የሚሄደውን ሰው ግን አይቀመጥም፣ ሰብስክራይቡም አይቀመጥም። እንደገና ደግሞ ለዛም ሰው እናንተ የምትለቁት ቪዲዮ አይደርሰውም ማለት ነው። ትክክለኛውን አደማመር ካልደመራችሁ አሁን ቀጥታ ምንድን ነው የምናደርገው? ትክክለኛውን አደማመር እንዴት እንደምትደምሩ አዲሶችም ሆኖ ነባሮችም ሆኖ ይሄንን የማታውቁ ካላችሁ ምናልባት ምክንያቱም በቃ መጠቃቀም እስከሆነ ድረስ መጠቃቀም ያኔ የሚጠቅመን ነገር መስራት አለብን ማለት ነው። ዝም ብሎ ብቻ ያኔ ለአንድ ቀን ጨምሮ የሚቀንስ አይነት መሆን የለበትም ማለት ነው። አሁን ቀጥታ እንደምናደርገው እዚህ ጋር ቪዲዮ እንከፍትና ትክክለኛውን አደማመር አሳያቸዋለሁ። በእኔ ቻናል ማሳየት ከተቻለ ማለት ነው። እዚህ ጋር ቪዲዮ እንከፍታለሁ። ይሄ በራሴ ቪዲዮ ግን እርስ በራሴ ማድረግ አልችልም ማለት ነው። አሁን የሰው ቪዲዮ ላይ ገብቼ የሰው ቻናል ላይ ገብቼ እንዴት እንደማደርግ አሳያቸዋለሁ። ይኸው አሁን የሰው ቻናል ገባሁኝ ማለት ነው። የአንዲት እህታችን ቻናል ገብቼ ያለው ማለት ነው። ያው በዚህ መልኩ ነው። ሰብስክራይብ አድርጌያታለሁ ለእናንተ ለማሳየት አንስቼ ነው ማለት ነው። ይሄኛው አሁን እንዴት ነው የምናደርገው? ነካ አደርጋለሁ። ቪዲዮ አይታችሁ ነው ይሄን የምታውቁ። እኔ አሁን እሷ ቤተሰብ አድርጌያታለሁ ግን አንስቼው ነው ለእናንተ ለማሳየት ነው ያነሳሁት። ከዛ አሁን እንደዚህ ብቻ ብላችሁ አይደለም የምትለቁት። አሁን እንደዚህ ነበራ፣ እንደዚህ ብቻ ብላችሁ አይደለም የምትለቁት። ይሄ አሁን ሰብስክራይብ አይባልም ማለት ነው። ሰብስክራይብ አደረግን ማለት አልችልም። ብዙዎች አሁን እንደዚህ ነው የሚያደርገው የሚተውት ማለት ነው። ከዛ ሳደረግኩ ይላሉ ማለት ነው። ይሄ ደግሞ ትክክለኛው ሰብስክራይብ አይደለም ማለት ነው። ይሄ አሁን አደረግኩ ማለት አልችልም። ጠቅ ብቻ ነው ያደረግኩት። አሁንም መልሼ ቦታውን እነካለሁ። መጀመሪያም ላይ ምንድን ነው የነካሁት? ራሱ ቦታውን ነካሁት። አሁንም ደግሞ ቦታውን እነካለሁ። ከዛ በዚህ መልኩ ይመጣል። አያችሁ አይደል? የእናንተ ላይም ሊሆን ይችላል፣ ለየስልኩ ይለያያል። እኔ ከታች ነው የሚያመጣልኝ ያንን ስነካ። እዚህ ጋር ያለ 4 አይነት አማራጮች አሉ። ከነዚህ አሁን ይሄ የሚሆነው ምንድነው? አሁን ስለነካሁት ጅምር ላይ እንደዚህ ነው የሚሆነው። ከዛ በኋላ ደግሞ ስነካውን እንደዚህ። አሁን ላይ ደግሞ መንካት ያለብኝ በሁለተኛው ሁለቴ ነው። እዚህ ጋር አሁን የምንሰራተው ምንድነው? አንዴ ብቻ አይደለም መሆን ያለበት፣ እንደዚህ ብቻ አይደለም። ምንድነው የምናደርገው? አሁንም ደግሞ እንነካለን። ከዛስ ይሄኛው የራይት ምልክቱ እዚህ የመጀመሪያው ላይ እናደርጋለን ማለት ነው። ይሄው አሁን ስታዩት ጅምርና አሁን አንድ አይነት አይደለም። ለምን? ጅምር ላይ ምንድነው የነበረው? ይሄ በጎን በኩል የሆነ ነጥብጣም ነገሮች፣ ክብ ክብ ነገራቶች አሉት ማለት ነው። ያለ ምንድነው? ትክክለኛው ስለተደረገ ነው። አያችኋል? በጎንና በጎን በኩል ነጥብጣም ነገር መጣ። ጅምር ላይ እንዴት ነበረ? ጅምር ላይ ይሄኛው ነበር። ከዛ በኋላ ደግሞ ይሄኛው ይሆናል ማለት ነው። አሁን እናንሳውና ይኸው አነሳሁት። ከዛ ደግሞ አሁን መልሼ ቦታው ይኸው እነካለሁ። ከዛ መልሼ አሁን እነካለሁ። የራይት ምልክቱ ይሄ የራይት ምልክቱ የመጀመሪያው ላይ ነው የምናደርገው ማለት ነው። ክሊክ ማድረጋችሁ አለማድረጋችሁ ደግሞ የምታውቁት ከጎንና ጎን የሆነ ክብ ነገር ትንሽ ከበብ ያለ ነገር አለው ማለት ነው። ኖቲፊኬሽን እንዲደርሰንም ለዛም ሰው እንዲጠቀም ማድረግ እንችላለን። ይኸው በዚህ መልኩ ማለት ነው። አሁን ትክክለኛውን ሰብስክራይብ አደረኳት ማለት ነው። እሷ ልጅቷ ለእኔ ቤተሰብ አድርጊያታለሁ፣ ግን ለእናንተ ለማሳየት ነው አንስቼ ያደረኩት ማለት ነው። አሁን እሷ ምንድነው ትክክለኛውን ሰብስክራይብ አድርጊያታለሁ። አዲስ ቦታ ስትሄዱ ደግሞ ምንድነው የምታደርጉት? ኮሜንት ጽፋችሁ የተወሰነ ደቂቃ አይታችሁ ኮሜንት ጽፋችሁ የተወሰነ ደቂቃ ትከፍቱታላችሁ ቪዲዮን ማለት ነው። አሁን ያጠፋሁት አንድ ቤተሰብ ምናት እንደገና ደግሞ ከከፈትኩት ኮፒራይትም ሊይዘኝ ይችላል። ለምን? የሰው ቪዲዮ ስለሆነ ማለት ነው።
እዚህ ጋር ምንድነው የምታደርጉት? ትከፍቱታላችሁ። እዚህ ጋር ኮሜንት ትጽፋላችሁ። የተወሰነ ደቂቃ ይሄዳል ማለት ነው። ከዛስ መታችሁ እዚህ ጋር ላይክ ታደርጋላችሁ። ከዛ ይሄኛውን ልክ አሁን እንዳደረግኩት ማድረግ ማለት ነው። ከዛ የዛም ሰው ይጠቀማል። እኛንም ደግሞ በትክክል በአግባቡ ከደመር ነው ያንን ሰው የማይመልስበት ምንም አይነት ምክንያት አይኖርም። አንዳንዴ ደምሬ አልመለሰልኝም። አንዳንዴ የሆነ ነገር ትክክለኛውን አደማመር ከደመራችሁት ያንን ሰው ብዙ ሰውን የሚያውቅ ሰውም አለ አለመደመሩ ማለት ነው። አንዳንዱ ደግሞ የማያውቀውም አለ። ስለዚያ ምንድነው የምናደርገው? ትክክለኛውን አደማመር ያንንም ሰው እንዲጠቀም እኛም እንድንጠቀም። አሁን በዚህ ሰዓት በነገራችን ላይ ስክራይብ ከሰዓት የሚብስ ይመስለኛል ትንሽ ከቆየ በዚህ ከቀጠለ ማለት ነው። ስለዚህ ያኔ መጠቃቀም አለብን። ስናደርግ ያንን ቦታ እስከረገጥ ነው ያንን ሰው ቻናሉ ተጭነን እስከገባን ድረስ እሱም እንዲጠቀም እኛም እንድንጠቀም እናድርግ እላችኋለሁ ቤተሰብ። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ግልጽ ያልሆነላችሁ ነገር ካለ ጠይቁኝ፣ የተቻለኝን እመልስላችኋለሁ። የዛሬው ቪዲዮአችን ይሄን ይመስላል። በዚህም እንቋጫለን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።